እንደሚደረግ ያው ይሄንን ያዙልኝ መምሪዬ ያው ከፊት ሁለት ለምድ አለ አያችሁት ከፊት ስንት ነው ሁለት በጎን ስንት አለ እዚህ ጋር አንድ በዚህኛው ጎን ስንት አለ አንድ ስንት ሆነ አንድ ላይ አራት ከኋላ ደግሞ አንድ አለ ይዙሩላችሁ እስቲ መምሪዬ ይሄው ከኋላ አንድ አለ የኋላውን አይታይም ማለት አይታይም ወደፊት ይሁን ተመልከቱ እንግዲህ ይሄ ምንድነው ስትሉኝ የአምስቱ አዕማደ ምስጢራት ምሳሌ ነው ከፊት የምታያቸው ሁለቱ ጎልተው የሚታዩት የመጀመሪያው ምስጢረ ሥላሴ ሁለተኛው ምስጢረ ሥጋዌ ነው የሥላሴ ምስጢር የአምላክ የመሆን ምስጢር ከጎንና ከጎን ሁለት ያላችሁ ምስጢረ ጥምቀትና ምስጢረ ቁርባን አራት አልሆነ አንድ የሚቀር ምስጢር አለ እሺ ባጭሩ ምስጢረ ሥላሴ ይታወቃል አይታወቅም ተገልጿል አልተገለጸም ተገልጿል ምስጢረ ሥጋዌ አምላክ ሰው ሆኗል አልሆነም ሆኗል ምስጢረ ጥምቀት አምላክ ተጠምቋል አልተጠመቀም ተጠምቋል ምስጢረ ሥጋው ደግሞ ሥጋውና ደግሞ ሰጥቶናል በቀራንዮ አልሰጠንም ሰጥቶናል የቀረው አንድ ምስጢር አለ ምን ነበር እሱ ምስጢረ ትንሣኤ ሙታን ገና ከኋላ አይደለም የሚመጣው ከኋላ የሆነው ለዚህ ነው ማታውት ከኋላ ይመጣል ምስጢረ